ሰው በመጀመሪያ ደረጃ አንድ ቤተሰብ ውስጥ ሲፈጠር በአጋጣሚ ደግሞ አንድ ሰው የሆነ ነገር ሲከሰት ከዛ ማህበረሰብ አኗኗር አካሄድ በመደበኛ ትምህርት በሌሎች ነገሮች ሌሎች የሚያገኙትን መደበኛ ነገር የማያገኝባቸው ሁኔታዎች ይኖራሉ። ስለዚህ መገለል ይመጣል ማለት ነው። በዚህ ጊዜ አካታችነት ስንል ማንኛውም ሰው መገለል በሌለበት ማግኘት የሚገባውን አግኝቶ እንደ ፍላጎቱ በችሎታው የሚያደርገውን ነገር ችሎታው ጠብቆለት ወይም ደግሞ ድጋፍ ተደርጎለት እንዲሰራ የምንፈጥርበት አካቶ አኗኗር ነው። እኔ እንደዚህ የሆንኩት እስከ 6 ዓመት ድረስ በአይ ነበር። እስከ 6 ዓመት ድረስ መመልከት እችል ነበር። ከዛ የሆነ ሰዓት ላይ ግራ አይኔ እይታዋ መቀነስ ጀመረ። ሆስፒታል ስሄድ ግራ አይኔን ነበር የታመምኩትና ግራ አይኔ እንደታመመ ሆኖ ቀኝ አይኔን ነኩት። ብሬል የሚያስተምር በቂ አስተማሪ አለመኖር፣ ሳይን ላንጉጅ ወይ ደግሞ ይሄ የምልክት ቋንቋ በቂ አስተማሪ አለመኖር፣ በትክክል የሚተረጉምላቸው አለመኖር፣ ለሌሎች እንቅስቃሴ ችግር ላለባቸው ለዊልቸር ለክራችም ከገጠር ለመጡ መንገዶች አለመመቻቸት፣ እነዚህ ነገሮች ቻሌንጆች እንዳሉ ነው ያሉት። እንግዲህ የኔ አሁን የተሻሻለው ለምሳሌ ውጤቴን ብነግራችሁኝ ከአንደኛ ክፍል ጀምሮ አንደኛ ነበር እየወጣሁ ነበር እስከ 3ኛ ክፍል። ከዛም በኋላ ደግሞ ያው ትምህርቱን በደንብ እየተቋቋምኩ ስመጣ ያገኘሁት ውጤት በጣም የተሻለ ነው። በአንደኛ ሴሚስተር 4ኛ ክፍል ሆኜ በአንደኛ ሴሚስተር 3ኛ ነው የወጣሁት ከ60 ተማሪ ነው ከ61 ተማሪ ማለት ነው። በሁለተኛ ደግሞ ሁለተኛ ወጥቻለሁ ማለት ነው። በብላክቦርድ ላይ ይጽፉና ለኛ ለዓይነ ስውራን ደግሞ በድምጽ ሲነግሩን እኛ ደግሞ ሪከርደር አንዳንድ ያልደረሳቸውም አሉ። እኔ ስላለኝ በሪከርደር ድምጽ የአስተማሪዎችን ድምጽ ቀዳና ቤቴ በማጥናት ነው አሁን የነገርኩህን ውጤት ላገኝ የቻልኩት። ልጆች አይምሯቸው በጣም ይይዛል፣ ካደጉ በኋላ ግን መያዝ አይችልም። ስለዚህ በህፃንነታቸው ከቤት ቢወጡ በመጀመሪያ ይዘው ወደዚህ ቢመጡ ብዬ እመክራለሁ። እዛው አስቀምጠው አስረው ምን ይሰራል? አካል ጉዳተኝነት ኢዳ አይደለም፣ አንዳንዴ ኦፖርቹኒቲም ነው ብለን ማመን መቻል አለብን። ዋንስ አንድ ነገር ከሆነ በኋላ ያን ነገር እንዴት ወደ ውጤት እንቀይራለን? የታመቀ ችሎታ ያለ አእምሮ ችሎታ ያላቸው ብዙ ሌሎች ችሎታ ያላቸው ሰዎች እድሉን ባለማግኘት ወደ ኋላ የቀሩ ብዙ ሰዎች አሉ። አሁን የኛ ትግል እንዴት እኛን ያጋጠመንን ችግር ሌሎች እንዲገጥማቸው አንፈልግም። አካል ጉዳተኛ ስራ እየሰራ እንዲኖር ተሳትፎ እንዲሰፋበት የሚሰራበት ሁኔታ ቢፈጠር ሁሉም ህብረተሰብ የአካል ጉዳተኛ ጉዳይ የኔ ጉዳይ ነው ብሎ ቢይዝ ነገሮቹ ይቀላሉ የሚል እምነት አለኝ።